ኑ ዛሬ ደግሞ የሚጣፍጥና በጣም ቀላል ፎቶቺኖ አብረን እናዘጋጅ። ጋይስ በዚህ መልኩ ካልሆነ የምታዘጋጁት አንደኛ ነው። አሁን ወደ ስራ መጀመሪያ ግብአቶቹን እናዘጋጃለን። እዚህ ጋር የተላጠ 3 ፍሬ ሽንኩርት ነጭ ሽንኩርት አለኝ። ይሄንን በመቀጥቀጫ እንቀጠቅጣው እንደዚህ አዘጋጃለሁ። እዚህ ጋር ደግሞ የጅብ ጥላ ወይ ደግሞ ፎቶር ወይም ደግሞ ማሽሩም የሚባለውን እሱን በስላይስስ እንቆራርጣለን። ሽንኩርቱን ደግሞ በደቃቁ እንከትፋለን። አሁን ወደ ስራ ደግሞ ይሄንን ስድርጅ ወይ ደግሞ ይሄ ስጋውን ብቻ ዶሮ አንድ ስድርጅ ነው ያመጣሁት። እሱን ደግሞ እንከትፋለን። መክተፊያችንን እንቀይርና ግላቭ ያስፈልገናል። ይሄንን ዶሮን በደንብ አድርጌ አጥቤ እንደዚህ አጥልየዋለሁ እና ይሄንን ዶሮውን የምከትፈው ልክ ማሽሩን እንደከተፍነው በስላይስስ እንከትፈዋለን ማለት ነው። አሁን ወዶች ዶሮአችንን እንደዚህ ከትፈናል። ማሪኔትድ እናደርገዋለን። ብላክ ፔፐር እና ጨው ብቻ ነው የምንጠቀመው፣ ሌላ ምንም አያስፈልገውም። ይሄንን ሚክስ እናደርገዋለን። ከዛ በኋላ ሄደን እንጠብሰዋለን ማለት ነው። መጥበሻችንን እንጥዳለን። ትንሽ ዘይት እንጨምራለን። ከዛ የቀድሙ ዶሮ እንጨምራለን። ይሄንን እንጠብሰዋለን። ዶሮዬ ጥብስ ብሎ በስሎልኛል። አሁን ይሄን ምን አደርጋለሁ? አወጣዋለሁ። ሌላውን ነገር በዚህ ጋር እንተደልና በኋላ ላይ መልሰን ስለምንጨምረው ሁሉንም አወጣዋለሁ። እዛው መጥበሻ ላይ ትንሽ ቅቤ እናደርጋለን እና እንዲቀልጥ እናደርገዋለን። ቅቤ ማብዛት የለብንም። ሳስበው ይሄ ራሱ በስቷል። ዘይት ላው ላይ ስለነበረው ቅቤ ማብዛት የለብንም በጭራሽ። ምክንያቱም ስንበላው ይሄ አፋችን ውስጥ የቅቤ አይነት እንትን ነው የሚኖረውና ከዛ ቀድም ያዘጋጀነው ሽንኩርት እንጨምራለን። ይሄንን እንጠብሰዋለን። ራሴን በራሴ ስለምቀርጽ ትንሽ ያስቸግራል። ይሄንን በደንብ አድርገን እንጠብሰዋለን። ትንሽ ነጭ ሽንኩርት የቀጠቀጥነውን እንጨምርና አንድ ላይ በደንብ እናቁላለዋለን። ሽንኩርቱና ነጭ ሽንኩርቱ እንዲከበሰለልን በኋላ ቀድም የከተፍነውን ማሽሩም ወይ ፎቶር እንጨምርና አንድ ላይ ደግሞ እንጠብሰዋለን። አሁን ደግሞ ይሄኛው እስኪበስልልን ድረስ እኛ ይሄንን እንቀቅለዋለን። እዚህ ጋር እየፈላ ያለ ውሃ አለ። እስከዛ እሱ እንደምታዩት ውስጡ እንደዚህ የተያያዘ ነው የሚሆነው። ሲያምር እዩት። ለሶሉም ይሄንን ብዙ ሰዓት አይፈጅም። እንደ ፓስታ ምናምን ቶሎ ቼክ ማድረግ አለብን። እንተዋዋለን እንዲበስል። አሁን ይሄንን ኩኪንግ ክሬም እንጨምራለን። ይሄን ሁሉንም ነው የጨመርኩት እኔ። ለዚሁም ደግሞ ወተት እንጨምራለን። ወተት ይሄ ከውስጡ ድስሙ የወጣውን፣ እንደዚሁም ፓስታ መኮረኒውን የቀቀልንበትን ውሃ ትንሽ እጨምራለሁ። ከዛ እዚህ ጋር ኦርጋኖ ጨውና ትንሽ ብላክ ፔፐር አለኝ እንጨምራለን። ይሄንን አንድ ላይ እናንተ ከትከዋለን። የቀድሙን ዶሮ መልሰን እንጨምራለን።
ከዛ እዚህ ጋር ጅብኔ ፓርሜዞን የሚባለውን እንጨምራለን። ምንም ችግር የለውም። በበዛ ቁጥር ጣዕሙ የዛኑ ያህል ነው የሚጣፍጠው። ጨውን እንቀምሳለን። ዋው! አሁን ቅድም የቀቀልነውን እንጨምራለን። ከነ ውሃው ችግር የለውም። ይሄን እናቀላቅለው። አያችሁ ውዶች፣ ሙሉ ክሬም ነው። እንዴት እንደሚጣፍጥ ከፈለጋችሁ በባይዱነስ እንደዚህ መዘየን ይቻላል። እኔ አሁን አጠፋዋለሁ። አሁን በምንፈልገው ሰሃን እናቀራርባለን። ይሄ ውዶቼ እንዴት እንደሚያምር እንዴት እንደሚጣፍጥ ልነግራችሁ አልችልም። ትንሽ በባይዱነስ እንደዚህ ዲዛይን አድርጌዋለሁ። ዋው ዋው ዋው! ይሄን ካልሞከራችሁት የምር አብረን ያዘጋጀነውን ፍቶችን አሁን እንቀምሰዋለን። ዋው ጋይስ እስክበላው ቸኩያለሁ። ጋይስ በዚህ መልኩ ካልሆነ የምትሰሩት ዛሬ ጀምሩት። የምር በጣም ነው የሚጣፍጠው። በቃ የምግብ ቤት የምትበሉትን ፎቶዎችን ወሉት። ከወደዳችሁት ኮሜንት ላይ ጻፉልኝ። ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ባይ ባይ።